አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቻችን ሰላም እንዴት ናችሁ? ሙስሊም እህት ወንድሞቼ፣ እናት አባቶቼ ኢድኩም ሙባረክ ብያለሁ። ለዛሬ ይዤላችሁ የመጣሁት አረብ ቤት የምትሰሩ የመዳም ቅመሞችዬ ራሳችሁን እንድትጠብቁና ራሳችሁን መጠበቅ እንዴት እንዳለባችሁ አንዳንድ ነገር ላስታውሳችሁ ነው። ካሜራ ከፍታችሁ መስኮት አስጂ ስለተባልሽ ኑሮ መረረኝና ኑሮ ከፍቶኛል ብለሽ ካሜራ ከፍተሽ ካሜራ ስር እያየሽ ራስሽ ወርቀሽ ነገ ጧት ሐኪም ቤት ወይንም ደግሞ ወደ ኢትዮጵያ አስክሬኔ ተላከ ከምንባባል መጀመሪያ አጂ ያለችሽን ሴትዮ አቅምሽ ካልቻለ ግዴታ እንዳላደለብሽ ጉዳት ቢደርስብሽ ከኢትዮጵያ ስትመጪ አንሹራንስ ከፍለሽ ነው የመጣሽው። ነገር ግን ወደ ኢትዮጵያ ስትመለሽ አስክሬንሽ ወደ ኢትዮጵያ በሚሸኝበት ሰዓት ከኢትዮጵያ ከፍለሽ የመጣሽው አንሹራንስ አንቺን አይሰድሽም። ምንም አይነት አንሹራንስ እንደሌለሽ ነው የሚያሳየው። ስለዚህ አረብ ሀገር ላይ መታችሁ የመዳምን መስኮት የምታጸዱ እንደዚሁም ደግሞ እሳት ከፍታችሁ አንቡባ ተከፍቶ ፍሮን ሸቀላችሁ ቲክቶክ ላይ ላይቭ ላይ ቁጭ ብላችሁ ራሳችሁን ረስታችሁ ብዙን ሰዓት ህይወታቸው እየጠፋ ያለ እንደዚህ አይነት ዱባይ ላይ ብዙ እህቶቻችን አስክሬናቸው ሲሸኝ እያየን ነው። ሳዑዲ አረቢያ ላይ አስክሬናቸው ሲሸኝ እያየን ነው። ለዚህ ደግሞ ግን መጀመሪያ ላበት እንደዚህ ጠብ እየሰሩ ነገር ግን መስኮት እያጸዳችሁ ካሜራ ከፍታችሁ የምትሰሩ እህቶቼ እባካችሁ እንደ አይነትን ስራ የምትሰሩ ልትጠነቀቁት ይገባል። ከሞታችሁ እናንተ ጉዳት ከደረሰባችሁ በኋላ እይይ ማለቱ አይጠቅምም። ባካችሁ ራሳችሁን ጠብቁ። የመዳም ቅመሞች ዱባይ ላይ ቀን በቀን ሞት በዝቷለን። በጣም ብዙ እህቶች እየሞቱ ነው። ሙቀቱ እንደ ጉድ ነው። እህቶቻችን መንገድ ላይ ወርቀው ነው የሚገኙት። ስለዚህ ባካችሁ ራሳችሁን ለመጠበቅ ሞክሩ። እንግዲህ ይቺ ምስሉ ላይ የምታዩት እህታችን ዱባይ ላይ ወርቃ ትገኛለች። የወደቀችውን በሰው ምክንያት ነው። ሀበሻ አልፈልግም፣ ሀበሻ እንዳያኝም እንድነካኝም አልፈልግም ነው የምትለው። እባካችሁ እጃዛ ቤት ሄዳችሁ ጓደኛ ቤት ነው ብለሽ በአሁኑ ሰዓት አፍ ከፍተሽ ምግብ የምትበይበት እግርሽን ዘርግተሽ ቂጥሽን አስቀምጠሽ የምትቀመጭበት ቤት የለም። በአሁኑ ሰዓት ሰው የሰውን ህይወት ማበላሸትና ማበላሸት ነው አልስራው። እጃዛ ቤት ሄዳችሁ ራሳችሁ ያልሰራችሁትን ምግብ አትጠቀሙ። እጃዛ ቤት ሄደሽ ዝም ብለሽ አትተኝ። እህቶቻችን በጣም በሽተኛ እየሆኑ ነው። በመቀጠል የሰው ባል እየቀማችሁ ህይወታችሁን የምታበላሹ ሰዎች ይችህታችን ምን እንደደረሰባት አትናገርም። ብቻ ካፏ የሚወጣው ሀበሻ ማየትም መስማትም አልፈልግም። እኔ ከሀበሻ መጠጋት አልፈልግም። ሀበሻ ነው ጥላቴ፣ ህይወቴን ያበላሸው ሀበሻ ነው ትላለች። ምን ቢደርስባት ነው? ሀበሻ ምን ቢያረጓት ነው? ሀበሻ እንደዚህ ልጠላ የቻለችው ምን ቢያረጓት ነው? ምንስ ቢያስነኳት ነው? ምንስ ቢያቀምሷት ነው? ውዶቼ ዛሬ ኢትዮጵያ ላይ ስትሄዱ ጤነኛ ሆነው ሄደው አይምሯቸው ተበላሽቶ ታገኟቸዋላችሁ። ገንዘብ ይዘው ሄደው ገንዘባቸው በየት እንደሄደ ታጣቁ፣ ገንዘባቸው ተርበስብሶ ጤናቸውን አትውዙ ብዙ አሉ። ይህ ማለት ዛሬ ሰው ከቤት መዋል አቅቶታል። ቁጭ ብሎ ሰው የሰውን ህይወት ማበላሸት ነው የሚፈልገው። በቃ እኔ ማለት ትምህርት ቤት በምንማርበት ሰዓት እኮ መንደር ሄደን መንደር ውሃ ነው የምንጠጣው። ያደረ ነው የዋለ ነው የቀዘቀዘ ነው የሚያገኘነው ምግብ ነው የምንበላው። ገበያ ሄደን መንገድ ላይ ውሃ ጠማን፣ ባካችሁ ውሃ ስጡን ብለን አግለን የጠጡበት ነው የታጠበ ነው ያልታጠበ ነው ያደረ ነው የዋለ ነው አንልም፣ ተቀብለን እንጠጣል። ዛሬ ግን ባካችሁ የጸንዲ ሀገር የተሻሻለ ሀገር ሰላም ያለው ሀገር ብለን አረብ ሀገር ሞተን ሰው በተንከስ ስራ ተሰማርቷል። እና ይችታችሁና አንገቷን ደፍታለች። ሻሪያ ላይ 2 ጊዜ ነው የወደቀችው፣ 2 ጊዜ ነው የተኛችው። እና እባካችሁ ቤተሰቦቿን የምታውቁ እባካችሁ እርዳታችሁን ይጠይቃሉ፣ እርዳታችሁን ይፈልጋሉ። ይሄን ቪዲዮ ሼር ላይክ አድርጋችሁ ለዚች እህታችን ቤተሰብ ሳይኖራት አይቀርም፣ እህት ወንድም ሳይኖራት አይቀርም። እባካችሁ ለቤተሰቦቿ እንድደርስ ይሄን ቪዲዮ ሼር ላይክ አድርጉት። በመቀጠል ሶሻል ሚዲያ ላይ አንዳንድ እህቶቻችን ተወርቀው ስናይ ለምንድነው ቪዲዮውን ላይክ ማናረግላችሁ? ለምንድነው ፖስት ማናረግላችሁ? ለምን አስክሬን ሲላክ ያን አስክሬን ቆርጠን ያዘንን እንመስላለን። በሙዚቃ በምናምን አቀናብረን ፎቶ ለጥፈን እናዝናለን። አይደለም፣ ሰው ሳይሞት ነው። ከሞተ በኋላ ምንም ነው።
ከሞተ በኋላ ውሻም ይብላው ፈጣሪ ዘንድ ነብሱ ሄዳለች፣ ስጋው ነው የቀረው። ግን እናት ብቻ ላይ ምስኪን የልጅን አስክሬን ባየሁት የምትል ሁልጊዜ ማለት ነውና እባካችሁ 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 ልለምናችሁ ይችን እህታችንን እንታደጋት፣ ሸር እናርግላት ቤተሰቦቿን እንድታገኝ። በመቀጠል እባካችሁ ስልክ ላይ ትኩረት አድርጋችሁ ራሳችሁን ያላችሁበትን የማታውቁ ሰዎች አላችሁ፣ ሶሻል ሚዲያ ላይ ቁጭ ብላችሁ ራሳችሁን የምትነግሩ ሰዎች በቃ ራሳችሁን ቢዚ አድርጋችሁ በትንሹም በትልቁም ተበላልታችሁ ራሳችሁን በሽተኛ የምታረጉ። አሁን ያለንበት ሰዓት በጣም ሙቀት ነው፣ በጣም ኃይለኛ ሙቀት ነው ያለው። ላባቸውን አይታችኋል፣ እንደ ውሃ ነው እየፈሰሰ ያለው እና እባካችሁ ራሳችሁን ጠብቁ። እንግዲህ ውድና የተከበራችሁ እህት ወንድሞቼ፣ ሙስሊም እህት ወንድሞቼ በጣም ዛሬ ኢድ ነው። ይሄን ማውራት አልነበረብኝም፣ መከራም ይዤ መምጣት የለብኝም ነበር። ልጅቷ ስላሳዘነችኝና ቪዲዮውን ሁሉም ሰው አይቶ ቤተሰቦቿን ብታገኝ ስለፈለኩ ነው። ሙስሊም እህት ወንድሞቼ በድጋሜ የሰላም የአንድነት የፍቅር ኢድ ያርግልን። ኢዳችንን በሰላም አክብረን በሰላም ኢትዮጵያ ላይ ብዙ ሰዓት መሻኪል አይጠፋምና አገራችንን ሰላም አድርጎልን መልካም ኢድ ያርግልን። ኢዱን በሰላም ወጥቶ ቤተሰቦቻችን ሰላም፣ ወንድሞቻችን ሰላም ወደ ቤታቸው እንዲገቡ ምኞቴ ነው። የተቀራችሁት አረብ ሀገር ላይ የምትኖሩ የመዳም ቅመሞችዬ በያላችሁበት ተደሰቱ፣ በያላችሁበት ፈካ ዘና በሉ። እንግዲህ አሁን ላይ ብዙዎች ኢጃዛ ቤት የማትወጡ አላችሁ። ቤታችሁ ላይ ቁጭ ብላችሁ በቤት ስራ የምትጨናነቁ፣ የምትናደዱ፣ የምትበሳጩ አጠፉምና ሁላችንም መዳም ቤት ነን። ባለንበት እንደሳ በሪፎርምሽ ራሱ መደሰት ትችላለሽ። ራሳችሁን ለማስደሳት እናንተ ብቻ ትበቃላችሁ፣ ሰው አያስፈልግም። ፈጣሪ ብሎ አመቻችቶ እስከሰጠን ድረስ እስከዛው ድረስ በያላችሁበት አላህ ደስታችሁን ፍቅራችሁን አላህ ያወፍቃችሁ። ቪዲዮውን ግን ላይክ ሸር አድርጉልኝ። በዚህ ቪዲዮ ማናት እያላችሁ ማለታችሁ አይቀርም። ሆኖም ግን ይሄን ቪዲዮ እባካችሁ ላይክ ሸር አድርጉልኝ። አህመድ ወደ ቻናሉ እስከሚመለስ ድረስ ይሄን ቪዲዮ ሁላችሁም ላይክ ሸር አድርጉለት፣ ሰብስክራይብ አድርጉት፣ አበረታቱት። ወንድማችን ኢንሻአላህ በቅርብ ይመለሳለን። ለጊዜው ስራ ላይ ስለሆነ ነውና እባካችሁ ይሄን ቪዲዮ አታሳፍሩኝ። ላይክ ሸር አድርጉልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።